አንተ እንትን ይበላት። ቆይ ምንድነው ማዘሯ ስታይት እንደዚህ የምትደናበው? ያማል አታትም እንዴት እንደምታስፈራ ማዘሯ እንዴ! ቀልደኛ ምን አይነት ይሄን ልብስ ነው ከኔ ጋር ተንቀሳቀሰው? የለ እንትን ልበል ቆሜ ልጠብቃት በልኝ እስከከካኝ እንዴ ምን ሆነሃል? ወይኔ ጉዴ! የምን ጉድ ነው? ምን ነው ችግር አለ እንዴ? አረ የምችግሩን ዝም ብዬ ነው። ስም ማን ነው? ኪንጎ ማለቴ ዳይመንድ። አትፍራ ዳይመንድ። እርግጥ ነው አስደንግጬ ይሆናል። አሁን ግን ሁሉ ነገር ተቀይሯል። አትፍራ እሺ? አልፈራ። አረ እኔ አልፈራ። እሱንስቶ እኔን ስታይ ወጣው አውቄብሃለሁ። አሁን እንደው አይደለም ብዙ ነገር ተቀይሯል። ያኔ መያዝ ይዞኝ ነው። እንደዛ ነው እንዴ? አዎ ዳይመንድ ከኪንጎ ጋር ቤት ሂዱና ልጄን አጫውታት። ብቻዋን ናት እንዳይደብራት እሺ? እሺ ማዘር እንሄዳለን። እሺ ቻው። አቤት ውርደት! አንተ የምን አባ ውርደት ነው? ውርደት ምናምን ይላል። ያኔ እኔንም ያህል ኮብልስቶን ይዛ ስታሯሩጠኝ አላየህ? ቆይ አንተ ሰውዬ ግን አልሞት አልኩኝ። ዝም ብለህ እኮ ነው። አባባ ከሞቱ በኋላ ማዘሯ ደህና ናት? እሱማ አዎ ሰምቻታለሁ። ካሁን ተቀየረችብኝ እያልኩ ቢሆንም ሰምቻታለሁ። ቆይ ግን ሩታ እንዴት ብሎ ተፋታች? እባክህ እሷማ አብራኝ መሆን ፈልጋ ነበር። ያ አላስ አሹ የሚሉ ሰውዬ መጣ እንጂ እሱ ደግሞ ምን ብሎ መጣ? ፍቅር ጠፋች እንፈልጋት ምናምን ብሎ አላለም? ያሽቃባጭ እባክህ እሷ ጠፋች አልጠፋች ጉዳዩ ነው። ኧረ ተው እሱ ሲያሽቃብጥ ነው በእናቱ። አንተ ሩታ ግን የሌለ ምርጥዬ ነች። ትሰማኛለህ? ቅምጥል ፊት ስለሷ እንዳታወራሽ። ቅድም አብሬያ ለቆምኩት ራሱ እየተበሳጨች ነበር። እባክህ የራሷ ጉዳይ ነው። እኛ ለሷ ስንል ቆመን እንቅርን። ና እባክህ